ነሽና የኔ እንድካ ምግባር እንደሌለኝ ቂም በቀል በማያው የዋልብሽ ፍጹም ራሬ እንደው ፊታችንን ጥውልግ አድርገን ጿሚ መስለን በቢሮ በመስሪያ ቤት በተለያየ ቦታ ስትሄዱ ጿሚ ለመምሰል አያስፈልግም። በቃ በስጉር ያለው አምላካችን የሚያቀው ነውና ሁሉን ነገር በእርግጥ ይሄ የሕግ ጾም ነው፣ የሥርዓት ጾም ነው፣ የአዋጅ ጾም ነው። የአዋጅ ጾም ከሰባቱ የአጽዋማት ጊዜ አንዱ አብይ ጾም ስለሆነ ነገር ግን ከውዳሴ ከንቱ ርቀን ልንጾም ይገባል ማለት ነው እና ፍትሐ ነገሥት አንቀጽ 15 ላይ አባቶቻችን እንዲህ በማለት ያስቀምጡታል። እንግዲህ የመጀመሪያው የአብይ ጾም የመጀመሪያው ሳምንት ዘወረደን ስንጾም እስከ 12 ሰዓት እንድንጾም ማለት ነው። እስከ 12 ሰዓት አሁን ይሄ ለቻለ ነው። ለቻለ የቻለ ደግሞ ይጨምርበት። አሁን ይሄ አባቶቻችን ማይከላዊ ሆነው እንደው ስርዓቱን ለማሳየት ነው እንጂ ህመም ያለበት ከንስሐ አባቱ ጋር ተነጋግሮ በዛ ህይወት መቀጠል ይችላል። ነገር ግን በፍትሐ ነገሥቱ መጾም ነፍስ እንድትፈወስ ከተፈለገ አባቶቻችን በፍትሐ ነገሥት በአንቀጽ 15 በጾም አዋጃቸው ላይ አስቀምጠውታል። የመጀመሪያውን ዘወረደን ስትጾሙ ጾመ ሕርቃልን ስትጾሙ እስከ 12 ሰዓት፣ ጾመ ድነት ወይንም ዓርብና ሮብን ስትጾሙ እስከ 9 ሰዓት፣ ሰሙነ ሕማማትን ስትጾሙ ግን እስከ 13 ሰዓት፣ እስከ ምሽት 1 ሰዓት፣ እስከ የዓርብ ፀሐይ ይላል፣ ፀሐይ እስከሚገባ ድረስ ይላል። የጥንት አባቶቻችን የሚጾሙት ይሄንን ነው። ጾም ትፌውስ ቁስለ ነፍስ አይደል ያለው። ስለዚህ እስከ 12 ሰዓት የመጀመሪያው ሳምንት ይጾማል። ከዛ ቀጥሎ ከቅድስት ጀምሮ ደግሞ እስከ ኒቆዲሞስ ዓርብ ድረስ ደግሞ እስከ 11 ሰዓት ይጾማል። ይሄንን እንደመነሻ አድርገው ነገሩን እንጂ የበረታ አርሎ ለጾም ሰዓቱንም ጨምሮ ጊዜውንም ጨምሮ መጾም ይቻላል። ስለዚህ የጾም ሰዓታት አባቶቻችን በፍትሐ ነገሥቱ ሲያስቀምጡ እነዚህ ብለው ነው ያስቀምጡልን። አብይ ጾም ማለት የሁሉ የበላይ ወይንም ደግሞ ጌታ የጾመው ጾም ስለሆነ ትልቁ ጾም አብይ ጾም ትልቁ ጾም ተብሎ ተሰይሟል ማለት ነው እና ይህን ጾም ጾመን ጸልየን በዚህ ጾም ተማጽነን እግዚአብሔርን ያህል ጌታ ገነትን ያህል ቦታ ለማግኘት ያብቃን። በእውነት በንስሐ ተመላልሰን ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን ያብቃን። ኢትዮጵያውያን ወገኖቼ በጾም ያላችሁን አመለካከት አስተካክሉ። ጾም የነፍስን ቁስል የሚፈውስ ነው። ጾም የሥጋን ፍትወታት የሚያጠፋ ነው። ጾም የሥጋን ፈቃድ ዝም ጸጥ ለጥ የሚያደርግ ነው። ስለዚህ ሥጋን መግራት የፈለገ ሰው መጾም አለበት። ነፍስን ከቁስሏ ማላቀቅ የፈለገ ሰው ሁልጊዜ መጾም፣ መጸለይ፣ መስገድ፣ መመጾት አለበት ማለት ነው። ስንጾም ጸሎት አለ፣ ስንጸልይ ስግደት አለ፣ ስንሰግድ ደግሞ ምጽዋት አብሮ መሆን አለበት ማለት ነው። ስለዚህ በእነዚህ በአብይ ጾም በታላቁ ጾም ጾማችን ጾመን ጸልየን ሰግደን መጹተን እግዚአብሔር የሚወደውን ሥራ ሰርተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን ያብቃል።